እንግዲህ ክቡራትና ክቡራን ዛሬ በአዲስ መረጃ መጥቻለሁኝ። ይሄ መረጃ ምንድነው? የአፍሪካን ሲዲሲ ሴንተር ወይም ደግሞ የአፍሪካ የበሽታዎች መከላከልና መቆጣጠር ቢሮ እንግዲህ ከአፍሪካ ህብረት ቀጥሎ ትልቅ ቢሮ ነው። ይሄ ቢሮ በአፍሪካ ደረጃ ማለት ነው። በአፍሪካ ደረጃ ትልቁ ቢሮ እንግዲህ አፍሪካ ህብረት እንደሆነ እናውቃለን። ግን ከአፍሪካ ህብረት ቀጥሎ ኢትዮጵያ ውስጥ ከተሰሩ ቢሮዎች በጣም ትልቁ የአፍሪካን ሲዲሲ ቢሮ እንግዲህ እዚህ አዲስ አበባ መዲናችን ላይ ነው የሚገኘው። የት አካባቢ እንደሚገኝ እና ለታክሲ ምቹ የሆነበት ሰፈር አካባቢ የቱ ጋር ነው የሚለውን አብረን እናያለን ማለት ነው። አብራችሁ እንግዲህ ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ ላይክ፣ ሼር፣ ኮሜንት በማድረግ እንድትደግፉኝ ስል በትህትና ጠይቃችኋለሁኝ። ከዚህ በመቀጠል የማቀርብላችሁ እንግዲህ የአፍሪካን ሲዲሲ ሴንተር የት አካባቢ እንደሚገኝና ለታክሲ ምቹ የሆነበትን አካባቢ ከየት ብትነሱ የሚለውን ነገር እንመለከታለን። ለታክሲ በጣም አመቺ ቦታ ላይ ነው የአፍሪካ ሲዲሲ ሴንተር የሚገኘው በአሁኑ ሰዓት ላይ። እንግዲህ የአፍሪካ ህብረት ሜክሲኮ ላይ እንዳለ ሁላችሁም ታውቃላችሁ። የአፍሪካ ህብረት ዋና ቢሮ የሜክሲኮ ጋር ነው የሚገኘው። ሜክሲኮ የአፍሪካ ህብረት ብላችሁ ከየትኛውም አቅጣጫ ላይ ታክሲ ይዛችሁ መነሳት ትችላላችሁ። ግን ዛሬ ልናወራበት የፈለግነው ትልቁ ርዕሰ ጉዳያችን የአፍሪካን ሲዲሲ ሴንተር የሚባለውን ወይም የአፍሪካ የበሽታዎች መከላከልና መቆጣጠር ቢሮ ዋና ቢሮ እንግዲህ የአፍሪካ የበሽታዎች መቆጣጠሪያ ቢሮ የቱ ጋር ነው የሚገኘው የሚለውን ነገር ላካፍላችሁ ከእናንተ ጋር ቀረብ ያለው መክሊት ኪነጥበብ ማህበር ወይም መክሊት ቲዩብ ላይ ነው ይህን የምታገኙት። አቅራቢያችሁ ደግሞ እምነት ሰሚነው አካሉ ነኝ። ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አብራችሁን ቆዩ። እንግዲህ በተለምዶ ኃይሌ ጋርመንት የሚባለው አካባቢ ላይ ነው ይሄ ቢሮ ያለው። ኃይሌ ጋርመንት እንግዲህ እንደምታውቁት በጣም ታዋቂ ሰፈር ነው። ከአየር ጤናም ብትነሱ ከቃሊቲም ከየትኛውም አካባቢ ከአውቶቡስ ተራ ብትነሱ የታክሲ አማራጮች አሉበት ኃይሌ ጋርመንት። ኃይሌ ጋርመንት እንግዲህ ከበፊት ጀምሮ በጣም የሚታወቅ ነው። ይህም ስሙን ያገኘበት ዋናው ምክንያት ኃይሌ ጋርመንት የሚባል እንግዲህ የልብስ ያው ጨርቃ ጨርቅ ጋርመንት እዛ ጋር ነበር። አሁን ግን ብዙ ፋብሪካዎች አሉ እዛ አካባቢ ላይ። ቢሆንም ግን በጣም ታዋቂና ጎልቶ የወጣው ኃይሌ ጋርመንት የሚባለው የጋርመንት ልብሶችን የሚሰፋ ፋብሪካ ባለበት በዛ ስም ነው እንግዲህ የተወከለው። ኃይሌ ጋርመንት አደባባይ የሚባለው ደግሞ እዛው ከኃይሌ ጋርመንት ፊት ለፊት የሚገኘው ሲሆን እዛው ኃይሌ ጋርመንት አደባባይ አካባቢ ሶስት ትላልቅ ቦታዎችን ማየት እንችላለን። እነዚህ ሶስት ትላልቅ ቦታዎች እነማን ናቸው የሚለውን ስናነሳ ቀጥታ ከአየር ጤና በኩል ባለው ወይም ከመብራት በኩል እየመጣችሁ ከሆነ የምታገኙት የመጀመሪያው በስተ ግራ በኩል የኃይሌ ጋርመንት መጣጠፊያ ወይ ወደ ሀና ማርያም የሚወስዳችሁ አደባባዩን ከዞራችሁ በኋላ ነው። አደባባዩን ቀጥታ ደግሞ ወደፊት ለፊት ወደ ሰፈራ እናልፋለን ካላችሁ የምታገኙት አካባቢ ምንድነው? እዛ ጋር ያለው ትልቁ ቦታ የንፋስ ስልክ ዋና የክፍለ ከተማው ዋና ቢሮ አለ። ከክፍለ ከተማው ዋና ቢሮ በማዶ በኩል የአፍሪካን ሲዲሲ ሴንተር ይገኛል ማለት ነው። የአፍሪካን ሲዲሲ ሴንተር እንግዲህ እዛው ኃይሌ ጋርመንት አደባባይ ፊት ለፊት ላይ ታገኙታላችሁ። ወደ ሀና ማርያም በመታጠፊያ በኩል ነው። የአፍሪካን ሲዲሲ ሴንተር አልቋል፣ ስራም ጀምሯል። ስራውን እንግዲህ ከጀመረ 5-6 ዓመት አካባቢ ነው ግንባታው የተጀመረ የነበረው። አሁን ግን ተጠናቆ አገልግሎት እየሰጠ ይገኛል። የአፍሪካን ሲዲሲ ሴንተር ወይም የበሽታዎች መቆጣጠሪያና መከላከያ ቢሮ እንግዲህ በኃይሌ ጋርመንት አካባቢ ይገኛል ማለት ነው። ውድ ተከታታዮቻችን በዚህ አካባቢ ላይ በጣም ብዙ የምትመለከቷቸው ቦታዎች እና ታዋቂ ነገሮችን ማግኘት ትችላላችሁ። እዛው ኃይሌ ጋርመንት አካባቢ ሆራ ባጃጅ እንግዲህ መገጣጠሚያውም እዛ ጋ ነው ያለው። ብዙ ቦታዎች አሉ። ጠለቅ ብለን እኔ ቃል ምገባላችሁ ምንድነው የአፍሪካን ሲዲሲ ሴንተር እንግዲህ የበሽታዎች መቆጣጠሪያና መከላከያ ቢሮን ውስጥ ገብቼ ቃል ገባላችኋለሁ። አንድ ቀን ውስጥ ገብቼ በደንብ ቀርጬ እያንዳንዱን ነገሮች ሰዎችንም መረጃ በመጠየቅ ኢንተርቪው አድርጌ ማቀርብላችሁ እንደሆነ ቃል ገባላችኋለሁ። ግን ለጊዜው ዛሬ እንደተነሳንበት ሀሳብና ሁኔታ የአፍሪካን ሲዲሲ ሴንተር ወይም የበሽታዎች መቆጣጠሪያና መከላከያ ቢሮ የቱ ጋር እንዳለ ብቻ አቅጣጫውን ልጠቁማችሁ መጥቻለሁኝ ማለት ነው። እስካሁን ያነሳሁላችሁ ሀሳብ ነው። በኃይሌ ጋርመንት አደባባይ ጋር ነው የአፍሪካን ሲዲሲ ሴንተር የምታገኙት። ይህም ደግሞ እንግዲህ ማሳለጫዎች ወዴት አሉ የሚለውን ትልቅ አደባባይ አለ። ይህም የአደባባይ ማሳለጫ እንግዲህ
4 አቅጣጫዎች አሉ። አንደኛው ወደ ሰፈራ ወይም ገላን ኮንዶሚኒየም ወይም ቱሉ ዲምቱ የሚወስደው አስፋልት ሲሆን ሁለተኛ ደግሞ ወደ ሀና ማርያም ሳሪስ የሚወስደው አስፋልት አለ ማለት ነው። አንደኛው አስፋልት ደግሞ ወደ አየር ጤና ጀርመን ሚካኤል መብራት የሚወስድ አስፋልት አለ። አንደኛው ደግሞ ወደ ሰበታ አለም ገና የሚወስዳችሁ አስፋልት አለ ማለት ነው። እዚሁ አደባባዩ ዙሪያ ላይ የንፋስ ስልክ ክፍለ ከተማ ዋና መስሪያ ቤት እዛው አደባባዩ አጠገብ አለ። ከዛ ኃይሌ ጋርመንት እዛው ጋርመንቱም እዛው ፊት ለፊት ላይ አለ። እዛው ጋር ደግሞ የአፍሪካን ሲዲሲ ሴንተር እዛው ይገኛል ማለት ነው። ከተመቻችሁ ከወደዳችሁት ሌላም ተጨማሪ ስራዎችን ለመስራት ያበረታታኛል። ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ለፉ። እነሰሚኑ አካሉ ነኝ። መክሊት ቲዩብ ይመቻችሁ።